ገላችንን እንኳን ሸፍነን ብንሄድ ምን ኖራለሁ በእውነት። አሁን እኔን በዚህ ካሜራ እዚህ በአካል አይታችሁኛል። ቪዲዮ ብታዩ በጣም ቆንጆ ሆኜ ነው የምታያችሁ። በአካል ግን እንደምታዩኝ እንዲህ ነኝ። አያችሁ ሞደርኒዝም ምን ያህል ክፋት እንዳለው፣ ዘመናዊነት ምን ያህል ክፋት። እናንተ ስልክ ላይ የፎቶዎች ኢፌክቶች አሉ። የሆነ ፎቶ ትነሱና እሷን ፎቶ በተለያየ ከለር በተለያየ ኢፌክት አሰማምሩትና የራሳችሁ ፎቶ ላይ ፍቅር ይይዛችኋል። አያስገርም? አትወሰዱ። ይሄ በዓለማዊ ትምህርትና እንግዳ በሆኑ መጤ ስርዓቶች አትወሰዱ። ስለዚህ ምንድነው የሚያደርገን? ዘመናዊነቱ ግብዝ እንድንሆን ያደርገን። ይሄ ብቻም አይደለም፣ ወደፊት ማህበራዊ ህይወቶች ይቀራሉ። ወደፊት ሰርግ በዲጂታል ዓለም ይሆናል። ይሄን ታውቃላችሁ? ሙሽራው ኢትዮጵያ ሆኖ ሙሽራይቱ አሜሪካ ሆኖ ይጋባሉ። እሱ አዛው ነው። እግዚአብሔርን የሚያገለግል ሰው ዘመናዊ ነው። አባቶቻችን ይህን ይገልጡታል። ዘመናዊነትን ደግሞ የሚባለው በአባቶቻችን ትርጉም በዘመናት የማያረጅ እግዚአብሔርን እያመለኩ መኖር ነው። እውነት ለመናገር ብዙዎቻችን ለኩነኔ ለፍርድ ራሳችንን እያመቻቸን ለዝሙት ራሳችንን እያጋለጥን ያለን ራሳችን ነን። አሁን እኛም ሀገር አሉ እንደዚህ አይነት ሰዎች። መውለድ ፈልጋለሁ ማግባት ግን አልፈልግም። ክርስቶስን በአካል አግኝቶ በራእይ በትንቢት በምን አይደለም በአካል አግኝቶ እያዩት እየዳሰሱት መኖር ማገልገል ዘመናዊነት ማለት እኮ ይሄ። በጣም ግን አሳዛኙ ምን እንደሆነ ታውቃላችሁ? ይሄ ዘር የአባቷ ሁሉ ሊሆን ይችላል፣ የወንድሟ ሁሉ ሊሆን ይችላል። አያችሁት? የነ ሞዓብና የነ አሞን ታሪክ ሲመጣ ኃጢአታችንን እግዚአብሔር ሰውሮልን ሳለ እኛ ደግሞ ገላችንን መሰወር ምንድነው ያቃተን በእውነት? እና ምንድነው ዘመናዊነት? ምንድነው ስልጣኔ? ይሄን መለየት ያስፈልጋል። አጭር ቀሚስ መልበስ ነው ስልጣኔ? የተቀደደ ሱሪ ማድረግ ነው ስልጣኔ? ጉልበት ላይ የሚደርስ ሱሪ ማድረግ ነው ስልጣኔ? ደረትን ማሳየት ነው ስልጣኔ? ሂማን ሄርን ብቻ እየገዙ እሱን መቀጠል ነው ስልጣኔ? የዘመናዊነትን ትርጉሙን ስላበላሸ ነው እንጂ ክርስቲያን ምን ጊዜም ዘመናዊ ነው። ዘመናዊነትን ከሃይማኖትና አሁን ካለ የዘመናዊነት ትርጉም አኳያ እንዴት አጣጥመን መጓዝ እንችላለን? ምክንያቱም ሰለጠንን የሚሉ ሰዎች ቤተክርስቲያንን ከዘመናዊነት የራቀች ናት በሚል የሐሰት ትርክት ከቅዱስ ቤተክርስቲያን ሲሸሹ ይታያል። ታዲያ አንድ ሰው ዘመናዊ ሆኖ ሃይማኖተኛ መሆን ይችላል ወይ? እንዴት? ከዚህ ጋር ተያይዞ ወጣቱ ወደ ቅዱስ ቤተክርስቲያን ከመምጣት ይልቅ ወደ ተለያዩ መዝናኛ ቦታዎች ለምሳሌ ወደ ጂምናዚየም፣ ወደ እግር ኳስ ሜዳዎች፣ ወደ ፊልም ቤቶች፣ ወደ ተለያዩ መጫወቻ ቦታዎች እየሄደ ነውና እዚህ ላይ አጽንኦት ተሰጥቶ ትምህርት ቢሰጥ ወይም ደግሞ ማሳሰቢያ ቢሰጥ የሚል ይሆን። ዘመናዊነትና ሃይማኖትን በተመለከተ ዘመናዊነት ራሱ ምንድነው የሚለው ብዙ ጊዜ ይሄ ዘመናዊነትን የተረዳንበት መንገድ የተሳሳተ ነው ብዬ ነው የማስበው። ሞደርኒዝም የሚባለው የራሱ ዴፊኒሽን የሞደርኒዝም ዴፊኒሽን ወይም የዘመናዊነት አተረጓጎም ከኦሪጂናሊቲ መራቅ ነው። ዘመናዊነት ማለት እንደሱ ነው። በጣም ብዙዎቻችን አሁን ዘመናዊነት ማለት መሰልጠን የሚመስለን፣ ዘመናዊነት ማለት ማደግ የሚመስለን፣ ዘመናዊነት ማለት በጣም ብዙ ነገሮችን ለማድረግ በቃ ጥሩ የሰለጠነ የተማረ ያወቀ የተመራመረ የሚመስለን በጣም ብዙዎች ነን። ግን ሞደርኒዝም ራሱ ትርጉሙ በፍልስፍና፣ በአርት፣ በሊትሬቸር፣ በሚውዚክ፣ በሌሎችም ነገሮች ከነዚህ ከእውነታው ዓለም መራቅና ፊክሽን የሆነ ዓለም መፍጠርና ቨርቹዋል የሆነ ዓለም መፍጠር ነው። ዘመናዊነት የሚባለው እንደሱ ነው። ለምሳሌ እነዚህን ካሜራዎች ትመለከቷላችሁ። ውድ ናቸው አብዛኞቹ ካሜራዎች። እነዚህ ካሜራዎች ለምን የሚጠቅሙ ይመስላችኋል? አሁን የኛን ፎቶ አንስተው የኛን ቪዲዮ የሚቀርጹት በጥሩ ሪዞሉሽን፣ በጥሩ ጥራት፣ በተለየ ስፔሲፊኬሽን ያላቸው ሆኖ የሚገዙ ናቸው። ጥሩ ኢምፕሩቭመንት ያላቸው ናቸው እነዚህ ቴክኖሎጂዎች። አሁን እኔን በዚህ ካሜራ እዚህ በአካል አይታችሁኛል። ቪዲዮ ብታዩ በጣም ቆንጆ ሆኜ ነው የምታያችሁ። በአካል ግን እንደምታዩኝ እንዲህ ነኝ። ለምን? ካሜራው የሚገጠምላቸው ነገሮች ያለውን እውነት ሌላ ነገር አስመስሎ ነው የሚያሳየው። አሁን ፊልም የሚሰሩት ሰዎች ሁሉ የሚያምሩ ይመስላችኋል? ከዚያ ወጥተው እኮ በአካል ስናያቸው ሌሎች ናቸው። ግን ሻዶው የሚባል ምናምን የሚባል በጎን የሚባል ዋይድ የሚባል እንደዚህ የቅርብ የምናምን ተደርጎ እነዚህ ሁሉ ተገጣጥመው ኤዲት ተደርጎ የፊታችን ላብ ተለቅሞ ፊታቸው ያለው ብጉር ምናምን እንዲጠፋ ተደርጎ ከኋላ ያለ ጥላ ከኋላ ያጠቆረው ነገር ለእይታ ያፈዘዘው ነገር እነዚህ ነገሮች በሙሉ ተለቅመው ነው ቆንጆ ነው የሚወጣው። አያችሁ ሞደርኒዝም ምን ያህል ክፋት እንዳለው፣ ዘመናዊነት ምን ያህል ክፋት። እናንተ ስልክ ላይ የፎቶዎች ኢፌክቶች አሉ። የሆነ ፎቶ ትነሱና እሷን ፎቶ በተለያየ ከለር በተለያየ ኢፌክት አሰማምሩትና የራሳችሁ ፎቶ ላይ ፍቅር ይይዛችኋል። አያስገርም? በቃ ታዩታላችሁ፣ አታምኑም፣ ታገላብጡታላችሁ፣ ጥቅስ ትጽፉበታላችሁ፣ እንዲህ ታዞሩታላችሁ።
ግን ያ ፎቶ እናንተ አይደላችሁም። ለምንድን ነው ብዙ ሰዎች በፎቶ ታውቀው ሲገናኙ የሚጣሉት? ለምንድን ነው? ዘመናዊነት ምን ያህል ከባድ እንደሆነ ተመልክታችሁታል። በጣም ብዙ ጉድ ነው የምናየው በዚህ ዙሪያ እና ስለዚህ ይሄ ዘመናዊነት ማለት ከእውነታ መራቅ ማለት ነው እና ዘመናዊ መሆን ማለት እውነትን ማጣት ማለት ወደፊት የሚፈጠረው ዓለም የውሸት ዓለም ነው። ለምሳሌ አሁን ላይቭ የሚያዩ ሰዎች አሉ። እናንተ እውነተኛ የምትከታተሉት እናንተ ብቻ ናችሁ። ለምሳሌ ይሄ ካሜራ ቢጠፋ ወይ ደግሞ ባትሪ ቢዘጋ እነዚያ ሰዎች ማየት አይችሉም። ለምን? እውነት አይደለም። እናንተስ ይሄ ካሜራ ቢጠፋ ታያላችሁ። ይሄ ብቻም አይደለም፣ ይሄን ድምፅ ሩቅ ሆናችሁ የምትሰሙት ራሱ ፊት ከተቀመጡት ሰዎች እውነት የራቃችሁ ናችሁ። ለምን? መብራት ቢጠፋ የሚሰሙኝ እነዚህ እንጂ እናንተ አይደላችሁ። አያችሁ ዘመናዊነት በጣም ብዙ ነገሮች እነዚህ ኦሪጂናል የሚባሉ ቱባ የሚባሉ ዋና የሚባሉ ነገሮች እነሱን መግደልና ማድቀቅ ነው ዘመናዊነት የሚባለው እንደዚህ ነው። እና የዘመናዊነትን ሐሳብ መጀመሪያ ስንረዳው ከሃይማኖት ጋር ከማየታችን በፊት ራሱ ዘመናዊነት እጅግ በጣም ከባድና አደገኛ አስተሳሰብ ነው። ሃይማኖትስ ምንድን ነው? ብዙ ጊዜ የሩሲያውያን ትምህርት የሚባል ትምህርት አለ። በቴክኖሎጂ ይላሉ ኢን ቴክኖሎጂ ዘ ሌተስት ኢዝ ዘ ቤስት ይላሉ ይባላል። ቴክኖሎጂ ላይ በጣም ጥሩ የሚባለው ሌተስቱ ነው ማለት ከትናንትናው ይልቅ ዛሬ የሚወጣው የሚመረተው ምርት በተለየ ስፔሲፊኬሽን ነው የሚመረተው። ስለዚህ አፕዴት የተደረገ ነው በተወሰኑ ነገሮች። ስለዚህ ኢን ቴክኖሎጂ ዘ ሌተስት ኢዝ ዘ ቤስት በት ኢን ክርስቲያኒቲ ዘ ኦልደስት ኢዝ ዘ ቤስት ይባላል። በክርስትና ግን ጥሩ የሚባለው የቀድሞው ነው የጥንቱ ነው። ለምን? እውነት ስለሆነ። አያችሁ ብዙ እውነቶቻችንን አጥተናል በዘመናዊነት ምክንያት። ብዙ እውነቶቻችን ተጨቁነዋል። ብዙ እውነቶቻችን ተቀብረዋል። ብዙ እውነቶቻችን እውነት ሆነው እንዳይታዩ እንዳይገለጡ ዘመናዊነቱ ቴክኖሎጂው አስተዋጽኦ አድርጓል። ስለዚህ ፎቶ እየተነሳን ፎቶአችንን እንወዳለን። ለዚህ ነው ቀዳሹ ሳይቀር ቤተ መቅደሱ ሰልፊ እየተነሳ ማሳየት የሚፈልገው። ለዛ አያችሁ ከእውነታ መውጣት ይፈልጋል። ምን አይነት ካህን እንደሆነ ማሳየት ይፈልጋል። ከዚያስ ለድምፁ ኢፌክት ይጨምርለታል። ቆንጆ ድምፅ እንዳለ ለምሳሌ ቲክቶክ ላይ ሊፕሲንግ የሚሰራል አይደለም? ከሆነ መዝሙር ጋር የሚሰራው ሰውየው የሚዘምር ነው የሚመስላችሁ አይደለም? ሰውየው ምናልባት በድምፁ የሚዘምር ውሻ የማይጠራ ሊሆን ይችላል። ስለዚህስ ምን ያደርጋል? የጥሩ ዘማሪ ዝማሬ እያሰማ እሱ ይንቀሳቀሳል። የሌለንን ነገር ለማሳየት ነው ጥረት የምናደርገው። የሌለን ነገር በቃ ሁሉ ነገር እንዳለ ሱባኤ ስንሄድ ሱባኤ እንደምንገባ ማሳየት እንፈልጋለን ለሰዎች። ጸሎት እየጸለይን ስዕል ስር ወድቀን ፎቶ መነሳት እንፈልጋለን። ካሜራው ዞር ሲልስ እኛ ስዕሉ ስር እንጠፋለን አብረን። በጣም ከባድ እኮ ነው። ያዘንን መስለን በካሜራ ለመታየት መሞከር፣ እያለቀስን መስለን በካሜራ እያለቀስን እየታየን መሞከር። ካሜራው ዞር ሲልስ የለም ፊታችን ንጹህ ነው። ስለዚህ ምንድነው የሚያደርገን? ዘመናዊነቱ ግብዝ እንድንሆን ያደርገናል። ይሄ ብቻም አይደለም። ወደፊት ማህበራዊ ህይወቶች ይቀራሉ። ወደፊት ሰርግ በዲጂታል ዓለም ይሆናል። ይሄን ታውቃላችሁ? ሙሽራው ኢትዮጵያ ሆኖ ሙሽራይቱ አሜሪካ ሆኖ ይጋባሉ። እሱ አዛው ነው። የሚያስፈልገው ምንድነው? ልክ እንደ ዙም ቪዲዮ አለ አይደል? ልክ እንደዛ ነው የሚያስፈልገው። እሱ እዚህ ለብሶ ብቅ ይላል፣ እሷ እዛ ለብሳ ብቅ ትላለች። ተጋብተዋል በቃ። የእሷ ሚዞች ከእሷ ጋራ በቪዲዮ ይገባሉ፣ የእሱ ሚዞች በዚህ ከእሱ ጋራ በቪዲዮ ይገባሉ። ስለዚህ ተጋብተዋል ይባላል። አያችሁ ምን እየተሰራ እንደሆነ ታውቁታላችሁ። ብዙ ነገር በቴክኖሎጂ ምን እየተሰራ ይሄ ነው ወይ ዘመናዊነት? መተጣጣት ነው ወይ? በአካል መተላለፍ ነው ወይ ዘመናዊነት? ምንድነው እያደረገን ያለው? ምንድነው እያመጣ ወደፊት እንዳንቀባበር ያደርጋል። ለምሳሌ አንዱ ወንድሙ እዚህ ቢሞት እሱ አሜሪካ ሆኖ እዛ ሆኖ ይቀብረዋል። በምን? በቪዲዮ። ሰውየው ጉድጓድ ሲገባ ሲቀበር እያየ እሱ እዛ ሆኖ ጋቢ ደርቦ ያለቅሳል። አያችሁ ከወንድሙ ጋር ይለየዋል ዘመናዊነት። ስለዚህ ዘመናዊነትን የተረዳንበት መንገድ የተሳሳተ ነው። አንደኛ። ሁለተኛ ስልጣኔ ወይ ደግሞ ሲቪላይዜሽን የሚባለው ደግሞ ከዘመናዊነት በተለየ መንገድ ስልጣኔ ማለት የሰው ልጅ በተፈጥሮ ላይ ሲሰለጥን እንጂ ተፈጥሮ በሰው ልጅ ላይ ሲሰለጥን ማለት አይደለም። በደንብ ስሙ። ለምሳሌ ስልካችሁ እናንተ ላይ ሲሰለጥን ሳይሆን እናንተ ስልካችሁ ላይ ስትሰለጥኑ፣ እናንተ ቴክኖሎጂው ላይ ስትሰለጥኑ ነው ሲቪላይዜሽን የሚባለው ስልጣኔ የሚባለው ማወቅ የሚባለው ዕውቀት የሚባለው እሱ ነው። ስልካችሁን ካዘዛችሁት ቅድም እንዳልናችሁ ለምትፈልጉት ዓላማ ብቻ ከተጠቀማችሁት እናንተ ስልካችሁ ላይ ሰልጥናችኋል።
ስልካችሁ ግን እናንተን ሳትፈልጉት ቪዲዮ እንድታዩ ያደረጋችሁ ከሆነ ስልኩ እናንተ ላይ ሰልጥኗል። ስልኩ የሰለጠነ ነው፣ እናንተ ደግሞ ፋራ ናችሁ ማለት ነው በዘመኑ አነጋገር። አያችሁ ቴክኖሎጂው ሰልጥኗል። ቴክኖሎጂው የሰለጠነ ነው፣ እናንተ ግን ገና ናችሁ ማለት ነው። ሰው መጠጥ ከሰለጠነበት ተፈጥሮ ከሰለጠነበት የሰው ልጅ እኮ አይምሮ በጣም ምጡቅ ረቂቅ ሆኖ ነው የተፈጠረው። እና ፍጥረታት ላይ ያለንን ስልጣኔ እሱ ነው ስልጣኔ የሚባለው። አባቶቻችን ይህን ይገልጡታል። ዘመናዊነትን ደግሞ የሚባለው በአባቶቻችን ትርጉም በዘመናት የማያረጅ እግዚአብሔርን እያመለኩ መኖር ነው። ሁልጊዜ አዲስ የሆነውን ስርዓት፣ ሁልጊዜ አዲስ የሆነውን ክርስቶስን፣ ሁልጊዜ አዲስ የሆነውን የክርስቶስን ስጋና ደም፣ ሁልጊዜ አዲስ የሆነውን የቤተክርስቲያን ስርዓት፣ ሁልጊዜ ዓለምን አዲስ የሚያደርገውን ክህነት እሱን ነው። ሁልጊዜ በንስሐ አዲስ መሆን ነው። የኛ ቤተክርስቲያን አነጋገር ክርስቶስን ዘመናዊ እግዚአብሔርን ዘመናዊ ብለው ይጠሩታል። ለምን? በዘመን የሰለጠነ ስለሆነ፣ የዘመናት ባለቤት ስለሆነ። ክርስቲያን ማለት እንደሱ ነው። ዘመናዊያን መሆን ከፈለጋችሁ ዘመንን እርገጡ፣ ጊዜያችሁን እርገጡ። ምን ማለት ነው ዘመንን መርገጥ ማለት? በንስሐ እርገጡት፣ ኃጢአት ባለመስራት እርገጡት፣ ባለማርጀት እርገጡት፣ በመታደስ እርገጡት፣ በመለወጥ እርገጡት፣ በመመለስ እርገጡት፣ ስጋውን ደሙን በመቀበል እርገጡት። ከዚያስ ከቅዱሳን ጋር መገናኘት፣ ካለፉት ቅዱሳን ጋር ከሚመጡት ቅዱሳን ጋር ማውራት በጥበብ በእውቀት። በነገራችን ላይ የክርስትና አንዱ ኮንሰፕት ታይም ጋፕን ዜሮ ማድረግ ነው። ጊዜ የሚባለው ነገር ዜሮ ማድረግ ነው። ጊዜ የሚባል ነገር የለም። ለምሳሌ አንድ ሰው ዛሬ መጥቶ አሁን አንድ ህፃን 40 ቀን ወይም አንዲት ሴት በ80 ቀን ብትጠመቅ የት እንደምትጠመቅ ታውቃላችሁ? ልክ ከጌታ ጎን የሚፈሰውን ቅዱስ ውሃ ነው የምታገኘው። ከዚያስ እሷም በኩር ናት፣ እኔም በኩር ነኝ፣ እናንተም በኩር ናችሁ። እኩል ነው የምንሆነው። መንግስተ ሰማያት ስንገባ ዛሬ የተጠመቀችው የዛሬ 500 ዓመት የሚጠመቀው ጋር በኩር ሆነን ነው መንግስተ ሰማያት የምንገባው። አያችሁ ታይም ጋፕ ዲስታንስ ጋፕ የሚባል ነገር በክርስትና የለም። ርቀት የሚባል ነገር የለም። ቀራን የሆነው ቀጥታ ሄደ ከጌታ ጎን የሚፈሰውን የምታገኘው። ለምን? በጸሎት በቃለ እግዚአብሔር በስመ እግዚአብሔር ውሃውን ከክርስቶስ ጎን የፈለቀውን ቅዱስ ውሃ ማድረግ ስለሚቻል በጣም ብዙ ኃይል አለ እናንተ እጅ ላይ። ክርስትናው ላይ ብዙ ጥበብ አለ። አባቶቻችን እኮ አውሮፕላን ተጠቅመው ታይሆን አንሳይ ስሆ ዘበመንፈስ በሚባል ረቂቅ በሆነ ሁሰት ወይም እንቅስቃሴ በሰከንዶች ውስጥ ከዚህ ተነስተው አሜሪካ ደርሰው መመለስ ይችላሉ። እዚሁ ነው ቅድም የኔታ እንደገለጡት እንደነ ኤልሳ የት ሀገር የሚደረገውን ማየት እኮ ይችላሉ። እና ዘመናዊነት ይሄ እኮ ነው። ስልጣኔ እኮ የሚባለው ይሄ እኮ ነው። አባቶቻችን በደመና ይጎዛሉ፣ በባህር ላይ ይራመዳሉ፣ ተራራውን ያፈልሳሉ። ስልጣኔ እኮ ማለት እኮ ይሄ እኮ ነው። ድንጋዩን ዳቦ ማድረግ ይችላሉ። ስልጣኔ ማድረግ ይሄ ነው። ቅድም የገለጥነው ባህር መክፈል ስልጣኔ ማለት እኮ ይሄ ነው። የሰዎችን ችግር መፈወስ፣ አጋንንትን ማባረር፣ ሰዎችን ማዳን፣ ርኩሳን መናፍስትን ማሰር፣ ይሄ እኮ ነው ዘመናዊነት የሚባለው። ስልጣኔ እኮ የሚባለው ይሄ እኮ ነው። ህብስትን ቅድም እንደገለጡት የኔታ ወደ ስጋነት ወደ ደምነት መቀየር ስልጣኔ እኮ ማለት ይሄ ነው። መንፈሳዊ ስልጣኔ የሚባለው እኮ ይሄ ነው። በአንድ ቃል መስራት ጌታ ይሄ ደሜ ነው ይሄ ስጋዬ ነው ብሎ በተናገረበት ቃል ለዘላለም ይችን ቃል መጠቀም ይሄ እኮ ነው ስልጣኔ የሚባለው። የቢግ ባንግ ቲዮሪ የሚያወራል አንድ ሳይንቲስት ብትጠይቀው 1 × 10 raised to -14 ወይ -14 ዲያሜትር ያለው ዶት ፈንድቶ ነው የዓለም የተፈጠረው ይላል። በጣም እኮ አስደናቂ። 1 × 10 raised to -14 ዲያሜትር ያለው ዶት ነጥብ የሚያክል እሱ ፈንድቶ ነው የዓለም ይሄ ዩኒቨርስ የተፈጠረው ይላል። እኛ ደግሞ ምን እንላለን? ቃል ተነግሮ ይሄ ዓለም ተፈጥሯል። እግዚአብሔር ይሁን ብሎ ተናገረ፣ ይሄ ሁሉ ዓለም ተፈጠረ። ከዚያስ እንደገና መጣ ክርስቶስ ስጋ ለብሶ። ከዚያስ ይሄ ስጋዬ ነው ይሄ ደሜ ነው አለ። አንድ ጊዜ በተናገረው ቃል ስጋና ደም እየሰጠን እንኖራለን። በአንዲት ቃል ብዙ ተባዙ ምድርንም ሙሏት ብሎ በተናገረው ቃል ይሄ ሁሉ ሰው አለ። ወደፊትም ትውልድ ይቀጥላል፣ አይቋረጥም። ልክ ክርስቶስ ደግሞ መስቀል ላይ አንድ ጊዜ በተናገረው ቃል ዓለም እየዳነ ይኖራል። ይሄ እኮ ነው ስልጣኔ መረዳት። ይሄ እኮ ነው ደግሞ በጣም ብዙ ፍልስፍና እንይ ከተባለ እንደ ቅኔ ያለ ፍልስፍና የት አለ? እንደ ዜማ እንደ ድጓ ዜማ ያለ ፍልስፍና የት አለ? እንደ አቋቋም ያለ ስርዓት የት አለ? በየትስ አለ? 1 ሚሊዮን ሰው ተሰብስበው ቢጮኸው ጸናጽሉ ማይዛባ የከበሮ ምት ማይፋለስ በጣም እኮ አስደናቂ ነው። ከዚህ በላይ ዘመናዊነት ምን አለ? ከዚህ በላይ ጥበብ ምን አለ? ስለዚህ ዘመናዊነትን አስሮ የተረዳንበት መንገድ የነሱን ብጣሽ መልበስ፣ የነሱ መጫወቻ መሆን። በነገራችን ላይ ዘመናዊነቱ እነሱን አሁን ምን ያህል እየጎዳቸው እንደሆነ ይታወቃል። አሁን በጣም ብዙ ዘራቸው እየጠፋ ያሉ ሀገራት አሉ። ታውቃላችሁ? የኔታ አይተውታል።
አውሮፓ ውስጥ በጣም የነሱ ዘር እየጠፋ በስደተኛው እየተተካ ስለሆነ አሁን ምን እያደረጉ እንደሆነ ታውቃላችሁ? የዘር ባንክ የሚባል አለ። ጸያፍ ሊመስል ይችላል። የዘር ባንክ ማለት የወንዶች የዘር ፍሬ የሚከማችበት ማለት ነው። ግልጽ መሆን ስላለበት ይሄ የወንዶች የዘር ፍሬ የሚከማችበት፣ ወንዱ ዘር ሲሰጥ ማንነቱ እንዳይታወቅ፣ ፕሮፋይሉ እንዳይቀመጥ፣ ስሙ እንዳይመዘገብ ያደርጋል። ከዛ ያ ይቀመጣል። ከዛ ሴቶች ምን ማድረግ አይፈልጉም? ማግባት አይፈልጉም። ማግባት ሳይፈልጉ ግን መውለድ ይፈልጋሉ። አሁን እኛም ሀገር አሉ እንደዚህ አይነት ሰዎች። መውለድ ፈልጋለሁ፣ ማግባት ግን አልፈልግም። በጣም እኮ የሚገርም። ከዛስ መውለድ ሲፈልጉ ማግባት ካልፈለጉ ምን ያደርጋሉ? በብዙ 100,000 ገንዘብ ይከፍሉና የዘር ባንክ ያለበት ሂደው ዘሩን ተቀብለው እንዲጸንሱ ይደረጋል። በጣም ግን አሳዛኙ ምን እንደሆነ ታውቃላችሁ? ይሄ ዘር የአባቷ ሁሉ ሊሆን ይችላል፣ የወንድሟ ሁሉ ሊሆን ይችላል። አያችሁት? የነ ሞዓብና የነ አሞን ታሪክ ሲመጣ አያችሁት? የነ ሎጥ ኃጢአት ሲደገም አያችሁት? የሎጥ ልጆች ሴቶች ልጆቹ አባታቸውን በወይን አስክረው ከአባታቸው እንደጸነሱ ልጅ እንደወለዱ ታውቃላችሁ? አሁን ዓለም በስልጣኔ አስክሮን፣ በዘመናዊነት አስክሮን ከወንድምም ይወለድ ከአባትም ይወለድ። እንደገና ደግሞ ይሄ ብቻም አይደለም። አሁን ወንዶች እንዲወልዱ እየተሰራ ነው። እንዲጸንሱ እንዲወልዱ 9 ወር 9 ከ5 ቀን እንዲያረግዙ። ይሄ ነው ወይ ዘመናዊነት? ይሄ ነው ወይ ስልጣኔ? እውነት ለመናገር እኛ ሞኞች ስለሆን እንጂ ዓለምን ትተን ምን ሄድበት ጊዜ አሁን ነበር። ምን መንንበት ጊዜ፣ ሰልችተን ምን ወጣበት ጊዜ ከዚህ ዓለም አሁን ነበር። አሁን እነሱ መመለስ ይፈልጋሉ። ይሄ እንደገና ክርክር ላይ ናቸው። ዘር የሚሰጠው ወንድ ስሙ ይታወቅ አይታወቅ፣ ፕሮፋይሉ ይኑር አይኑር፣ እንዴት ይሁን የሚል ክርክሮች ናቸው። ይሄ ብቻም አይደለም። በጣም ብዙ ይሄ ግላዊነት እየበዛ ስለሆነ ሰዎች የሆነ ቦታ እንዲያወሩ ሳሎን መስራት ጀምረዋል። አረንጓዴ ነገር መስራት ጀምረዋል። ለምን? ሰው ብቻውን እየሞተ 1 ወር 1 ዓመት ሬሳው የማይገኝ ሰው አለ። ቤቱን ዘግቶ የሚሞት ሰው እርስ በርስ አይጠያየቅ፣ እርስ በርስ አይነጋገር። ይሄ ነው ወይ ዘመናዊነት? አጠገብ ያለው ሰው እኮ መድኃኒት እኮ ነው። ሰው ለሰው መድኃኒቱ ይላል የሀገራችን ሰው። እና ምንድነው ዘመናዊነትን የተረዳንበት መንገድ? ይሄን የቤተክርስቲያኑን ሁኔታ የእግዚአብሔርን አምላክነት እሱን ማደስ ማሻሻል ነው ወይ ዘመናዊነት? እሱ ነው ወይ? እንዲያውም እኮ ማንነታችንን ነው እያጣን ያለው። እድሜያችን እየቀነሰ ነው። ይሄ 70-80 ነበር የተነገረው፣ አሁን ወደ 50 ዓመት ዝቅ እያለ ነው። ይሄ ላይፍ ኤክስፔክታንሲ የሚባለው እሱ እየቀነሰ ነው። በየትኛውም ዓለም እየቀነሰ ነው። የሚቀንስበት ምክንያት ደግሞ ዘመናዊነቱ ነው። ኦርጋኒክ የሚባሉ ነገሮች፣ የተፈጥሮ የሚባሉ ነገሮች አሁን አይገኙም። ሰው ሰራሽ ነገር ነው የሚጠቀመው። ሁላችንም የሱቅ የታሸገ ነገር ነው የምንጠቀመው። እሱ መርዛማ ነው። ቅድም እንዳልኩት አብዛኛው ካንሰር የሚያመጣ ነው። እሱ እድሜ እየቀነሰ ነው። ሰዎች ዝም ብለው እየሞቱ ነው። ጸጉራቸው እየረገፈ በቀጥታ በካሜራ ፊት ኢትሶኬ እያሉ የሞቱ ሰዎችን እናውቃለን። በጣም ብዙ ሚሊየን ቢሊየን ዶላር ያላቸው ሰዎች፣ በብዙ $100,000 በተገዛ ሳህን የበሉ ሰዎች መጨረሻ ግን ሐኪም ባዘዘላቸው አልጋ ተኝተው ከካሜራና ከሞት ጋር ተፋጠው ያለፉ ሰዎችን እናውቃለን። ብዙ በመድረክ የተለያየ ነገር ያሳዩን እነዚህ ሰዎች ቀጥታ ዘመናዊ የሚባሉ በጣም ቀጥታ ከሞት ጋር ሲፋጠጡ አይተን እና ምንድነው ዘመናዊነት? ምንድነው ስልጣኔ? ይሄን መለየት ያስፈልጋል። አጭር ቀሚስ መልበስ ነው ስልጣኔ? የተቀደደ ሱሪ ማድረግ ነው ስልጣኔ? ጉልበት ላይ የሚደርስ ሱሪ ማድረግ ነው ስልጣኔ? ደረትን ማሳየት ነው ስልጣኔ? ሂማን ሄርን ብቻ እየገዙ እሱን መቀጠል ነው ስልጣኔ? የትኛው ነው ስልጣኔ? ወይስ እዚህ ሆኖ ማረፍ? ያልተረዳነው ነገር ይሄ ነው። ሃይማኖት በዘመናት አይለወጥም። ሃይማኖት ስንት ነው? አንድ ነው። እርሱም ማን ነው? እግዚአብሔር። ሃይማኖት ማለት እሱ ነው። ሃይማኖት ማለት አብ ወልድ መንፈስ ቅዱስ ማለት ነው። እግዚአብሔር ፈጠረ ብሎ ማመን ስለሆነ፣ ስለዚህ ሃይማኖትና ዘመናዊነት የተምታታብን ሰዎች መለየት አለብን። ቤተ ክርስቲያን ሁልጊዜም ይህንን ስርዓቷን ጠብቃ የማያረጀውን ሙሽራዋን እየጠበቀች ትኖራለች። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ጤናና እድሜን ያድልልን። እየጨረስን ነው። 2 ጥያቄዎች ናቸው የቀሩት። መምህራኖቻችንም አጠር እያደረጉ ይመልሱልናል። ከዚሁ ከዘመናዊነት ጋር ተያይዞ የኔታ አክለው
ቀጣዩን ጥያቄ ይመልሱልናል። ያው አብሮ ከዚህ ከዘመናዊነት ጋር የመጣ ስለሆነ ነው። አሁን የምጠይቀው ጥያቄ ከዘመኑ ጋር የመጣ ነው። ጠያቂያችንም የጠየቁት ስመ እግዚአብሔርን ስመ ቅዱሳንን አሳጥሮ በቁልምጫ መጥራት እየተለመደ መጥቷል። ለምን ከመጠሪያ ትርጉም አውድ ውጪ እያሳጠሩ መጥራት ከቤተክርስቲያን አስተምሮ አንጻር እንዴት ይታያል ይላል። ያው አንዳንድ ጊዜ ኪዳነ ምሕረት ለማለት ኪድዬን እንላለን፣ አርሴማ ለማለት አርሲዬን ብለን እንጠራለንና ይሄ እውነት ከቤተክርስቲያን አስተምሮ ትምህርት አንጻር ትክክል ነው ወይ? የኔታ ከዘመናዊነት ጋር አክለው ይሄን ጥያቄ ይመልሱልናል ማለት። ይሄም ዘመናዊነት ነው። ያው አሁን ለልጆቻችሁ ሁሉ ስም ስታወጡ ማይቆላምጥና ማይቆረጥ ስም አታወጡም አይደል? የሚቆራረጥ ስም ነው የሚያወጡት። አሁን የኔ ስም ለቁልምጫ ለመች ብሎ ብዙ ሰዎች ቀይረው ብለውኝ ነበር። አይቆረጥም ስማ ኮነ ብሎ አሁን በቃ ለማሳጠር በጣም አስቸጋሪ ነው። ለማንኛውም እስኪ ዘመናዊ ሆኖ ክርስቲያን መሆን ይቻላል ወይ? ክርስቲያን ሆኖ ዘመናዊ መሆን ይቻላል ወይ ላላችሁት እኔም ትንሽ ነገር ብል ደስ ይለኛል። በነገራችን ላይ እኔ ግን በካሜራም ያለ ካሜራም ቆንጆ ነኝ አይደለው? ምን ነው ሳቃችሁ? እሳቸው ናቸው አይደለሁም ያሉ። ምክንያቱም እኔ እንዴ ቅባ ቅዱስ ተቀብቼ ጸበል ጠጥቼ ያደግኩ እኮ ነኝ። እሳቸውም ልክ እንደዚያው የሆነ ሆኖ ይሄን እንኳን እንደው እንዳትደክሙ ለፈገግታ ያክል ብዬ ነው። ግን ዘመናዊ ሆኖ ክርስቲያን መሆን ይቻላል ወይ ላላችሁት፣ ክርስቲያን ምን ጊዜም ዘመናዊ ነው። ምን ጊዜም ዘመናዊ ነው። ያ ማለት በእያንዳንዱ ዘመን እግዚአብሔር ሊያደርገው ያሰባትን ነገር የእግዚአብሔርን ፈቃድ የሚፈጽም ማለት እኮ ነው። የእግዚአብሔር ፈቃድ አንዲት ናት፣ ሰውን መጥቀም፣ ሰውን ማዳን ናት። እሷን ግን በተለያየ መንገድ ሊገልጻት ሊያደርጋት ይችላል። ለምሳሌ በኖህ ዘመን ሰውን ማዳን የፈለገው እግዚአብሔር በምንድን ነው? በመርከብ አይደል? መርከብ በመስራት ሰዎች እንዲድኑ ነው የፈለገው እና ኖህን መርከብ ስራ ነው። በሐዋርያት ዘመን እንደ ነቢያት ዘመን በራእይ በትንቢት እግዚአብሔርን ማየት አይደለም የሚያስፈልገው። ስለዚህ እንደየዘመኑ ዘመናዊ ሆነው ነው ሐዋርያትም ነቢያትም እግዚአብሔርን ያገለገሉት። እግዚአብሔርን የሚያገለግል ሰው ዘመናዊ ነው። በእያንዳንዱ ዘመን የሚያስፈልገውን እግዚአብሔር ያዘዘውን ነገር ሁሉ የሚያደርግ ነው። በሙሴ ዘመን ሙሴ እግዚአብሔርን ያመለከበት መንገድ ከሱ በፊት የነበሩ ሰዎች ካመለኩበት ለየት ያለ መንገድ ነው። መንገዱ ነው፣ አምልኮቱ አይደለም የሚለየው። የአምልኮ ስርዓቱ መንገዱ ነው የሚለየው። ከሙሴ በፊት በታቦት ማምለክ ስርዓት አምልኮ መፈጸም አልተጀመረም አይደል? ከአሮን በፊት ኤፉድ ለብሶ ያጠነ ማዕጠንተ ወርቅ ይዞ በቤተ መቅደስ የተመላለሰ ሰው የለም። ስለዚህ አሮን በዘመኑ ዘመናዊ ነው። በሐዋርያትም ዘመን ደግሞ ተመልከቱት፣ ክርስቶስን በአካል አግኝቶ በራእይ በትንቢት በምን አይደለም፣ በአካል አግኝቶ እያዩት እየዳሰሱት መኖር ማገልገል ዘመናዊነት ማለት እኮ ይሄ። አሁን እናንተ ዘመናዊ የምትሉት ዓለማዊነት ነው የሚባል ያኛው ስሙ እንጂ ዘመናዊነት ከተባለማ ዘመናዊነት በየዘመናቱ ለአምልኮተ እግዚአብሔር በሚስማማ መልኩ እግዚአብሔር ማገልገል ስርዓተ አምልኮን መፈጸም ነው። አሁን በዚህ ዘመን ቴክኖሎጂውም ይሄ በራሱ የምንናገርበት መንገድ ይህ ዘመናዊነት ነው። በቃ በቀደሙት አባቶቻችን ከፍ ባለ ቦታ ላይ ሆነው ይሰብኩ ነበር። ዛሬ ዝቅ ያለ ቦታም ላይ ብንሆን ድምጻችን ከፍ ብሎ መሰማት ይችላል። ዘመናዊነት እኮ እንደዚህ ነው። ስለዚህ እንደው ትርጉሞችን ባናበላሻቸው መልካም ነው። ቅድም የኔታ እንደተናገሩት የዘመናዊነትን ትርጉሙን ስላበላሸ ነው እንጂ ክርስቲያን ምን ጊዜም ዘመናዊ አትወሰዱ። ይሄ በዓለማዊ ትምህርትና እንግዳ በሆኑ መጤ ስርዓቶች አትወሰዱ። ሰዎቹ የሚነግሯችሁ አዳዲስ ትምህርቶች ደግሞ ይኖራሉ። ምናልባትም በክርስትና ውስጥ የምትለብሱትን አለባበስ ለዘመናዊነት አይስማማም፣ ለዚህ ዘመን ትውልድ አይመጥንም ብሏችሁ ራቁታችሁን እንድትመጡን ያበረታቷችሁ ሊኖሩ ይችላሉ። ግን እንደዛ አይደል። እግዚአብሔር ፊት ስንቆም
ለእግዚአብሔር እንደሚገባ ሆነን ለክብሩ የሚመጥን አይነት ሰዎች ሆነን መቆም መቅረብ ስላለብን መላእክት በእግዚአብሔር ፊት ሲቆሙ አክሊል ደፍተው ካባ ለብሰው ነው የታዩት አይደል? ዮሐንስ በራእይ ያያቸው እንደዚያ ነው። እኛም በስርዓት ለብሰን የምንመጣው ገላችንን የሚሸፍን ልብስ ለብሰን የምንመጣው እኮ ለዚህ ነው። እግዚአብሔር ለነፍሳችን ጸጋውን ያለብሳት ዘንድ እኛ ደግሞ ስጋችንን በምድራዊ ልብስ ሸፍነን እንመጣለን። ዘመናዊነት እኮ እንደዚያ ነው ወገኖች። በዓለማዊነት መንፈስ ተይዛችሁ ዘመናዊነት ነው ብትሉ እሱ ዘመናዊነት አይደለም። ይሄ ከዘመን ጋራ መሸዋወድ ነው የሚሆነው። ዘመናዊነት እና ክርስትና የሚጋጩ ቅድም እሳቸው ያሉትን ነው ማጸናው፣ የሚጋጩ የሚጣሉ ነገሮች አይደሉም። ትምህርታችን ራሱ እኮ እንደየዘመኑ ተለያይቷል። ትምህርታችን ተለያይቷል ስላችሁ በነቢያት ዘመን ይወርዳል ይወለዳል ነበር የሚባለው። በሐዋርያት ዘመን ግን ወረደ ተወለደ ነው የሚባለው። ልብ በሉ። በነቢያት ዘመን ይመጣል እናየዋለን ነበር የሚባለው። በሐዋርያት ዘመን ግን አየነው ዳሰስነው ነው ትምህርታችን ይሄ። በነቢያት ዘመን የክርስቶስ ምሳሌ የሆነውን በግ ነበር ሰውተን የምንበላው። በሐዋርያት ዘመን ግን ራሱን አማናዊውን በግ ኢየሱስ ክርስቶስን በላን። በክርስቶስ ዘመን የነበሩ ሁለት ሰዎች ሐዋርያትና አይሁድ፣ ሁለቱ አንድ ዘመን የነበሩ ግን በአንድ ዘመን እየኖሩ ዘመናዊነት ያልገባቸው ነበር፣ የተለያየባቸው ነበሩ። ሐዋርያት እውነተኛውን ፋሲካ ክርስቶስ ታርዶላቸው ይመገባሉ። እነዚያ የብሉይ ኪዳን ሰዎች ወይም ደግሞ አይሁድ ደግሞ የአይሁድን ፋሲካ የሙሴን ፋሲካ ለማክበር ይሰናዳሉ። የተሸዋወዱት እዚህ ላይ ነው። አሁን በዓለማዊነት ተወስደን መንፈሳዊው ነገር እያመለጠን ስለሆነ ወይም ደግሞ ዘመናዊነት ራሱ ሳይገባን እየተቸገርን ስለሆነ በእውነት እንደየዘመኑ መጽደቅ የሚቻልበትን ጥበብ እግዚአብሔር አሰናድቶ ስለሰጠን መጽደቅ እንችላለን። እንደው እምብርታችንን አጋልጠን መሄድ አይደለም ዘመናዊነትና እሱን በደንብ ቅድም ሲናገሩት የነበረው በተለያዩ ነገሮች ፋሽን በሚል ሰበብ ፋሽን ማሳደድ ማለት በዚህ ዘመን እውነት ለመናገር ብዙዎቻችን ለኩነኔ ለፍርድ ራሳችንን እያመቻቸን ለዝሙት ራሳችንን እያጋለጥን ያለን ራሳችንን ገላችንን እንኳን ሸፍንን ብንሄድ ምን ኖራለሁ? በእውነት ኃጢአታችንን እግዚአብሔር ሰውሮልን ሳለ እኛ ደግሞ ገላችንን መሰወር ምንድነው ያቃተን? በእውነት ስለዚህ እንደው ነውራችንን ደብቀን ሰውረን መኖር እንድንችል እግዚአብሔር ይርዳን። ከዛ ውጭ ያለው ሁለተኛ የተጠየቀው የቅዱሳንን ስም አቆላምጦ መጥራት እሱም ዘመናዊነት ያመጣው ችግር ነው። ቅድም እንደነገርኳችሁ መግቢያ ላይ ዘመናዊነት ተክልይ የሚሉ ሰዎች አሉ። አንዳንድ ጊዜ በመዝሙርም አለ መሰለህ፣ በአማርኛ መዝሙር እንደዚያ ሲረዝምባቸው የሚያሳጥሩ ሰዎች። በቅኔ ቤት ከፊለስም ይባላል። ከፊለስም የሚባል ያላቸው አሉ። ቂርቆስ የሚለውን ቂርቂ የሚል ከፊለስም መጠቀም አልፎ አልፎ የተለመደ ነው በቅኔ ቤት። እንደዚህ አይነት አሉ፣ ግን ብዙም የጎላ በመጽሐፍ አይገኝም። ስለማይገኝ እኛም በትምህርታችንና በሌላውም በዜማችን በምናችን አናስገባውም ማለት ነው። እንዲሁ ዝም ብሎ በባለቅኔዎች ግን እንዲህ አይነት ከፊለ ስሞችን ሲጠቀሙ ይታያል። የሆነ ሆኖ ግን የቅዱሳንን ስም በሚገባ አክብሮ መጥራት ይገባል። ምክንያቱም የእግዚአብሔር ባለሟሎች ናቸውና በከነሙሉ ክብራቸው በሚገባ አክብሮ መጥራት ሊለምድብን ይገባል ለማለት ነው። ልክ የእግዚአብሔርን ስም በከንቱ አትጥራ እንደተባለው ሁሉ ቅዱሳንም የእግዚአብሔር ቤተ መቅደሶች ስለሆኑ በሚገባ አክብረን እንደ ክብራቸው መጠን መጥራት ቢለምድብን መልካም ነው ለማለት ነው። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። ጤናና እድሜ ይስጥልን።